እባካችሁን ሚስቶች ከተፈታችሁ ተፈታችሁ ነው በቃ። ወደ ኋላ ሄዳችሁ እልህ ውስጥ አትግቡ። ዝም ብላችሁ በትህትና እግዚአብሔርን በእንባ ጠይቁት። የምትመለሱ ከሆነ ወደ ባላችሁ ትመለሳላችሁ። ሌላ አዲስ ህይወት የምትጀምሩ ከሆነ አዲስ ህይወት ትጀምራላችሁ። ባላችሁበት የምትጸኑ ከሆነ ባላችሁበት ጸንታችሁ ለምንኩስና የምትበቁም ከሆነ ምንም ችግር የለውም። እግዚአብሔር አንዱን ነው የሚያሳያችሁ። በውስጥ በኩል ግን ምቀኝነት፣ ክፋት፣ እልህ ምናምን ካለ እንደገና ይቀጥላል ያስቃያችሁ። መፋታታችሁ ሳያንስ መጎሳቆላችሁ ሳያንስ እንደገና ደግሞ አይናችሁ እያየ ተሰቃያላችሁ። ደስ የሚል ህይወት አትኖሩም። አመት በዓል ሲመጣ ይከፋችኋል። አዲስ አመት ሲመጣ ይከፋችኋል። ያለፈውን ህይወት እያሰባችሁ ብዙ ነገር የምትጎዱት የተፈታችሁ ሚስቶች ነው የምላችሁ። አዲስ ደግሞ የተፈታች ሚስት እንዳለች እያወቃችሁ ደግሞ አዲስ የገባችሁ ሴቶች በጣም በጣም ተጠንቀቁ። ልጅ እንዳለው የምታውቁ ከሆነ ለልጁ ፍቅር ስጡ። እልህ ውስጥ አትግቡ። አብራን ከርት ወይ ልጁ እንደዚህ አስቸግረኝ ይሄ ልጅ ከዚህ ያስወጣው ተንኮል ያላደረገውን አድርጓል ብሎ ልጁ ጥላቻ እንዲያድርበት ክፋት እንዲያድርበት አድርጎ መልሶ የእናንተን ልጅ ነው የሚደፍርላችሁ። ሴት ከሆነች ደግሞ የእናንተው ቤት መልሶ የእናንተው ቤት ጠላት ነው የምትሆነው። እንጀራ እናትነት በጣም ከባድ ነው፣ መጥፎ ነው። ወደ አይደለም በእርግጥ እንጀራ እናት የሆነችው ወይም ደግሞ ክፉ የሆነችው ግን እናንተ ለልጁ ፍቅር ስትሰጡ የልጁ እናት እናንተን ተወዳችኋለች እኮ። እንዴት ነሽ ደህና ነሽ ብሎ መጠየቅ ማን ነገር ባታረጉትም ግን ቢያንስ ለልጁ ጥሩ ፍቅር መስጠት፣ እናትህን ውደዳት ብሎ እናቱን እንዲወዳት ማድረግ፣ ላንቺ ብቻ ፍቅር እንዲሰጥ ሳይሆን እናቱንም ሄዶ እንዲጠይቅ፣ ለእናት ይሄን ግዛላት ይሄን አርግላት እያሉ ልጁ ሁለት እናት እንዳለው እንዲያስብ ማድረግ ነው ያለባችሁ። ማዳላት ራሱ የለባችሁ። የእውነት አግብቶ የመጣ ማን ነው ወልዶ የመጣ ባል ካላችሁ ማለት ነው። ወልዶ እንኳን ባይመጣ የሆነች ፍቅረኛውን ትቶ አንቺ ጋር መጥቶ ካገባ በኋላ ፍቅረኛውን በስልክ የሚያናግር መስሎ ከተሰማሽ ማለት ነው ኃይለኛና ነብር መሆን አይጠበቅብሽም። መጀመሪያ ለባልሽ ነው መጸለይ ያለብሽ። ለምን? የዝሙት መንፈስ ይስበዋል ወደዛ። ያቺኛዋም ወዳ አይደለም የዝሙት መንፈስ ይስባታል። የመጀመሪያ ፍቅረኛው ከሆነማ በቃ ጭራሽ አንቺን ከመጤፍ አትቆጥርሽም። ደፋር ነው የምትሆነው፣ ኃይለኛ ነው የምትሆነው። በይ በይ ይላታል። እንደገና የራሱ የባልሽ ደግሞ የዝሙት መንፈስ ከሷ እንዳፋታት ሁሉ ካንቺም ሊያፋታ ይፈልጋል። እንዲያገባ የማይፈልግ መንፈስ ሊሆን ይችላል። ወይም ደግሞ ሴት ዛሬ አይነት ጥላ ካለችበት ከዚህችም ካንቺም ከምትቀጥለውም ከሌሎችም ከበፊት ከነበሩትም እያፋታ የመጣ ሊሆን ይችላል ይሄ መንፈስ። ስለዚህ መጀመሪያ ለባልሽ ነው መጸለይ ያለብሽ፣ ለራስሽና ለባልሽ። በቃ ስሙን ጽፈሽ መስገድ መቁረብ ከቻልሽ፣ ካልቻልሽ ደግሞ ሱባኤ መግባት ማልቀስ። እግዚአብሔር ሆይ ባክህን ወዶ አይደለም ብዬ መጀመሪያ ነው ማሰብ የምፈልገው። መልካምነት መልሶ ስለሚከፍል ከዛ ነገሩ እየበዛ ሲመጣ ቁጭ አድርጎ መምከር። ይኸውልህ እኔ እኮ እንደዚህ ነገር ደርሼበታለሁ፣ ለአንተ እየጸለይኩ ወዶ አይደለም ብዬ እያሰብኩልህ እየጸለይኩልህ እየሰገድኩልህ፣ አንተ ግን ብሶብሃል እና እስቲ እንጠመቅ ብሎ ደግሞ